ሰላም እንዴት ናችሁ? ዛሬ ደግሞ ሱሪያችንን ለመጨረስ እንግዲህ ወገብ ዌስት ባንድ ወይም በዛሬው ቪዲዮ ማሳያችሁ ወገብ ቀበቶ ወይም ቀበቶ ቤት ወይም ዌስት ባንድ አሰራር ነው። እንግዲህ ከዚያ በፊት ወደ ቪዲዮ ከመሄዳችን በፊት ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ። ከዚህ በፊት እንግዲህ ማሳያችሁ ዋናው የስሩ ፓርት አለ። ከዛ ለዚህ የሚያስፈልጉ ደግሞ ለቀበቶ ቤቱ የሚያስፈልጉ የቀበቶ ቤት ገመዶች አሉ። ሌላው ለዌስት ባንድ የሚያስፈልግ ጨርቅ አለ ማለት። ከዛ የወገብ ሸራ አለ። የወገብ ሸራው ከወደ ውስጥ በኩል የሚሆን ነው። ሌላው የቀበቶ ቤቶች አሉ። መጀመሪያ እንግዲህ ከአሰራሩ ጀምረን ስንሄድ የቀበቶ ቤቶቹ የት ላይ ይተከላሉ የሚለውን እናያለን ማለት ነው። ስለዚህ እንግዲህ እኔ የደንበኛዬ ወገብ አጠቃላይ ስፋቱ 92 ሴንቲሜትር ነው። 92 ሴንቲሜትርን ለአጠቃላይ የቀበቶ ቤቱ ብዛት 8 ናቸው። ለ8 አካፍለን ነው የምናደርገው ማለት ነው። ስለዚህ 92 ሲካፈል ለ8 የት ቦታ ላይ መስራት እንዳለብን ለመለየት ነው ማለት ነው። 92 ሲካፈል ለ8 ስናደርግ 11.5 ይሆናል። ስለዚህ ከዚህ ጀምረን ከዚህ ቤቷ ጀምረን ወደዚህ 11 እየለካን እንሄዳለን ማለት ነው። የት ቦታ ላይ መስራት እንዳለብን ያመለክተናል። 11 ሴንቲሜትር ላይ እዚህ ከዛ እዚህ ለመጨረሻው እዚህ ጋር ማለት ነው። ከዛ በኋላ ምንድነው የምናደርገው? የወገብ ሸራ ከማድረጋችን በፊት ይሄንን ነው መጀመሪያ የምንሰራው። ይሄንን ቀበቶ ቤቶቹን ከስር እያስገባን ይሄንን እንለጥፋለን ማለት ነው። ይሄ በመጀመሪያ ጨርቁን ማድረቂያ ለጥፌበት ነው። የወረቀት ማድረቂያ ትለጥፉበታላችሁ። እዚህ ጋር በካውያ ታያይዙበታላችሁ። ከዛ በኋላ ነው ትንትሉስ ማለት ነው የምትሰፉት። ስለዚህ ከወደዚህ ቤቱ በኩል የተወሰነ ታተርፉታላችሁ። ለቁልፍ ቤት ለኋላ ይቺ ታጥፋ የምትሰፋናት የተወሰነ ታተርፉታላችሁ። ከዛ ቀበቶ ቤቶቹን ከስር እንደዚህ እያደረግን እያስገባን ከፈለጋችሁ እናንተ እነዚህ መጀመሪያ እያይዛችሁ ከዛ በኋላ ይሄንን መስፋት ትችላላችሁ። ግን ሁለቱንም በአንድ ላይ ለመስፋት ስለፈለኩ ነው። እንደዛ ማድረግ ትችላላችሁ እናንተ። ስለዚህ አሁን እንሰፋለን ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የቀበቶ ቤቶቹ ማለት 10 ሴንቲሜትር አድርጋችሁ አጥፋችሁ ሰፋችሁ ወይም ወደ ውስጥ ሰዋችሁ ትችላላችሁ። እንደዚህ አድርገን ካያያዝን በኋላ ምንድነው የምናደርገው? የቀበቶ ቤቶቹን ዝቅ እያደረግን የተወሰነ ወደታች እናስይዛቸዋለን። 1 ሴንቲሜትር አካባቢ በኋላ ለቀበቶ እንዳይጠቡ ትንሽ ዝቅ እያደረግን እንሰፋቸዋለን። ከዛ በኋላ እነሱን አያይዘን ጨርሰናል።
ይሄንን አጥፈን ነው የምንሰራው፣ ሰውረን ነው የምንሰራው። እዚህ መልኩ አጥፈን ከወደ ውስጥ ወደ ውጭ በዚህ በኩል ካደረግን በኋላ እንሰፋዋለን። ከዛ መልሰን እንገለብጠዋለን ማለት ነው። እንደዚህ አድርገን እንሰፋዋለን። መጀመሪያ 4 ሴንቲሜትር ወይም 5 ሴንቲሜትር ገደማ ከ4 ሴንቲሜትር መብለጥ የለበትም። 4 ሴንቲሜትር ወይም 5 ሴንቲሜትር ለቁልፍ ቤት ወጣ ታደርጉታላችሁ ማለት ነው። እዛችሁ ሰፍታላችሁ። ከሁለቱም አቅጣጫ ነው የሚያያዘው። ከሁለቱም አቅጣጫ ከሰራን በኋላ ተገለብጧል። እዚህ ጫካ ላይ ገለብጥ ቀንጨብ አታረጉ። በዚህ መልኩ ገልብጫታለሁኝ። ታምራለች። ከዛ በኋላ የወገብ ሸራውን ከዚህ ወደዚህ ተቀጥሎ ይሰራል ማለት ነው። የወገብ ሸራውን እንለጥፋለን ማለት ነው። እንግዲህ የወገብ ሸራውን የምለጥፈው በዚህ ከንፈር ላይ ነው። እነዚህን እያጠፍኩ ከወደ ውስጥ እያስገባሁ የወገብ ሸራውን ሰፋለሁ ማለት ነው። ከዚህኛው ጋር እንጨት ታደርጓቸዋላችሁ። ከዛ በኋላ ይሄንን ገርዘን እንሰፋለን። እሺን ደግሞ ቆርጠን ለዛኛው እናደርጋታለን። በዚህ በኩል ያለችው ነው ሸራ ጨርሰናል። ይመስላል። ከዛ በኋላ እንደምናደርገው ይህን ሰውረን እንሰፋለን ማለት ነው። ከዚህቺ ወደ ውስጥ ትገባለች። በዚህ ወደ ውስጥ አስገብተን እንሰፋታለን። በዚህ ፍክስ እያደረግን ሰውረን እንሰፋው። ወደዛና ወደዚህ እያልን የወገብ ሸራውን ወደ ውስጥ እያስገባን ወደታች ዝቅ እያደረግን በደንብ ተሰውረን መሰፋት ያለበት። እሺ ከአንድ በኩል ያለውን እንግዲህ የወገብ ሸራ ጨርሰናል። ይሄን ከውስጥ እንዲህ ተሰርቷል። ከውጭ በኩል አይታይም። ተሰውሮ ነው የተሰራው። የሚታይ ነገር የለውም። እዚህ ሲተኮስ ደግሞ ቆንጆ የሚያምር ቤስት ባንድ ሆነ ማለት ነው። ተኩሽ ያሳያችኋለሁ መጨረሻ ላይ። አሁን ይህን በሚመስል መልኩ ከአንድ ጎን ያለውን ጨርሰናል።
በዚህ በኩል ያለውን ደግሞ እንሰራለን ማለት ነው። መጀመሪያ 12 ሴንቲሜትር በቾክ ምልክት እናደርጋለን። ቀበቶ ቤቶቹን እናስቀምጥበትን ቦታ ማለት ነው። ዌስት ባንድ እንገጥማለን ማለት ነው። እሺ ቀበቶ ቤቶቹን ያስገባው ሰፋለሁ። ከዛ እንደርዘዋለን። ይሄን የምትደርዙት ከወዴ ሸራው በኩል ነው። ሲታጠፍ በደንብ ጥፍ ይላችሁ ከወዴ ወገብ ሸራው በኩል ትደርዙታላችሁ። ወደ ውስጥ አጥፋችሁ ትሰውሩታላችሁ። ከዚህኛው በኩል እየሰፋን መጣ። ቻናሉ ሰብስክራይብ እያደረጋችሁ አሁን ጨርሰናል። ከዚህ በኋላ የሁለቱንም ዌስት ባንድ ጨርሰናል። ተኩሶ መተኮስ ብቻ ነው የቀረን። ከዛ የሱሪን ፓርት ማያያዝ ነው። ዌስት ባንዱን ተኩሼ አሳያችኋለሁ ማለት ነው። ፋይናል ነው። እዚያ ድረስ ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት ተሰው። እንግዲህ ሳይተኮስ ይመስላል ከኩሽ እስከሚመጣ ድረስ። እሺ ማይ ፋሚሊ እንግዲህ ይህን ይመስላል ተተኩሶ። ለዛሬው በዚህ ጨርሰናል። በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁን። ሰላም ሁኑ።